የካሪቢያን የባህር ዳርቻዎች የሰላምና የዜማ ምድር ሆነው ለዘመናት ቆይተዋል። ማዕበሉ ወርቃማ በሆነው አሸዋ ላይ በዝግታ ይጎርፋል። የዘንባባ ዛፎች ሞቅ ባለው ንፋስ ዜማ ይወዛወዛሉ። ነገር ግን በጥቅምት 2025 መጨረሻ ያንን ሰላማቸውን ሊነፈጉ ይመስል መናወጥ ጀመሩ። የዘመናት ወዳጃቸው አትላንቲክ ጠላታቸውን አውሎ ንፋስ ሜሊሳን ራቅ ባለው ስፍራ ለመውለድ ምጥ ላይ መሆኑን የገመተም አልነበር። ነገር ግን ሜሊሳ ቀኑን ጠብቆ ተወለደ። በየሰዓቱ ከውቅያኖሱ ሙቀት የተመገበ ከእንቅልፉ እንደተነሳ አውሬ ኃይሉን መሰብሰብ ጀመረ። የአየር ትንበያ ባለሙያዎች እየጨመረ በመሄድ ፍርሃት ተመለከቱት። ምድብ 2፣ ቀጥሎም 3፣ 4፣ በመጨረሻም አውሎ ንፋስ ሜሊሳ በአትላንቲክ ከተመዘገቡት እጅግ ኃያል አውሎ ንፋሶች አንዱ ሆኖ በኃይሉ 5ኛ ምድብ ላይ ደረሰ። የንፋሱ ፍጥነት በሰዓት 185 ማይል ወይም 295 ኪሎ ሜትር የደረሰ ሲሆን መንገዱንም በቀጥታ ወደ ጃማይካ ሲያመለክት ተፈጥሮ በጃማይካዎች ላይ መጨከኗ እርግጥ ሆነ። ለጃማይካዎች ታላቅ ሐዘን፣ ከፊታቸው የማይደራደሩት ደግሞም የማይቋቋሙት ታላቅ ኃይል በሰዓት 185 ማይል እየገሰገሰ እየመጣ መሆኑን ዓለም አቀፍ የአየር ትንበያ ባለሙያዎች ዜናውን አረዷቸው። ሬዲዮዎች በጥንቃቄ መልእክቶች ድምጻቸውን ያሰማሉ። የአገሪቱ ባለስልጣናት በቴሌቪዥን ጣቢያዎቻቸው የወጡ ጥንቃቄ አዘል መግለጫዎችን ለሕዝባቸው ይሰጣሉ። የማስጠንቀቂያ ደውሎች በየቦታው ይጮኻሉ። በዓለም አቀፍ የዜና አውታሮች ጉዳዩ ተከታተለ። ለቀናት ያህል የደሴቲቱ ሕዝብ በጭንቀት በተሞላና በተሰበረ ልብ ዜናውን ተከታተለ። ጠቅላይ ሚኒስትር አንድሪ ሆልነስ ቤተሰቦቻችሁን ጠብቁ፣ ደግሞም ከቤት አትውጡ ወይም በቤት ውስጥ ቆዩ የሚል ጥብቅ መልእክት ለሕዝባቸው አስተላለፉ። በኪንግስተን ላይ ሰማይ ደበዘዘ፣ ወደ ግራጫማ ቀለም ተለወጠ። የተረጋጋው የካሪቢያን ባህር መነሳትና ልክ እንደ ሕያውና እረፍት እንደሌለው ነገር መጮህ እና መናወጥ ጀመረ። አሳ አጥማጆች ጀልባዎቻቸውን አስረው ወደ ውጪ መጎተትና የንግድ ሱቆች መዘጋት፣ እንዲሁም ሰዎችም ለቤተሰቦቻቸው ምግብና ውሃ ማከማቸት ጀመሩ። አየሩም የቀድሞውን ይዘቱን እየቀየረ መጣ። ጥቅጥቅና ክብደት ያለው ሆነ። ውቅያኖሱም ቢሆን እስትንፋሱን አምቆ ይዞ ሊተነፍሰው ቅጽበቶች የቀሩት ይመስላል። በአየር ላይ እንግዳ የሆነ ጸጥታ ነበር። አዕዋፋትም የተሰደዱ እስኪመስል ድረስ ድምጻቸው ጠፍቷል። ደሴቲቱ ራሱ አስከፊ ነገር እንደሚመጣ የምታውቅ ያህል አስፈሪ የሆነ ጸጥታ ሰፈነ። ከዚያም ንፋሱ መጀመሪያ ላይ በቀስታ ለወዳጁ ሚስጥርን የሚያወጋ ይመስል በዘንባባ ቅጠሎች ውስጥ በሹክሹክታና በለሆሳስ ይተም ነበር። ነገር ግን ሹክሹክታው ወደ ጩኸት፣ ከዚያም ወደ ታላቅ ድምፅ እና መናወጥ ተለወጠ። ምሽት ላይ ማዕበሉ በባህሩ ዳርቻ ላይ በፈርጣማ ክንዱና ኃይሉ ጥቃቱን ማድረስ ጀመረ። አውሎ ንፋስ ሜሊሳ ጃማይካን በ5ኛ ኃይል ምድብ መታት። ሕዝቡም ከቤተሰቡ ጋር ከፈጣሪ በላይ ተውባይና ከልካይ አለቃ እንደሌለው አውቀው በፍጥነት ወደ ውስጥ ገብተው በሮቻቸውን ዘግተው ይጸልዩ ጀመር። በመላው ደሴቲቱ ላይ መብራቶች ብልጭ ብልጭ ብለው ከዚያም ተረተው ምድሪቱን ለጨለማ አሳልፎ ሰጥተዋት። የነፋሱ ድምፅ ብቻ ቀረ። ነፋሱ በሰፈሮች ውስጥ ያፏጭ ነበረ። ጣራዎችን እንደ ወረቀት እየቀደደ ፍርስራሾችንም እንደ ፍላጻ ይበትን ነበር። ጎዳናዎች ወደ ሐይቅነት ተለወጡ። በሴንት ኤልዛቤት አጥቢያ ጎርፍ በጣም ከብዶ ስለነበር መኪናዎች ተንሳፈፉ። በእንቅርት ላይ ጆሮ ደግፍ ይሉ ከነፋሱና ከጎርፉ አስፈሪነት በላይ ባለስልጣናት ሌላ አስደንጋጭ መግለጫ ወጡ። ጎርፉ አዞዎቹን ከረግራጋማ ቦታዎች አፈናቅሎ በውሃ ወደ ተጠለቀለቁ ከተሞችና ጎዳናዎች እንዳመጣቸው ለሕዝቡ የጥንቃቄ መልእክት አደረሱ። በጣም አስጨናቂና አስፈሪ ሌሊት ነበር። አውሎ ንፋስ በላይ፣ አዳኞች ደግሞ በታች። ቤተሰብ እርስ በርሳቸው ተጠባብቀው በእምነት ብቻ ያንን የማያልቀው ሌሊት ተሻገሩ። ሌሊቱ በብርሃን ተሸንፎ ጮራ ሲፈነጥቅ አውሎ ንፋሱ ከኋላው ጥልቅ የሆነ ጸጥታ ተተወልፎ ነበር። ሲነጋ ጃማይካ እንዳልነበር ሆናለች።
መንገዶች በመሬት መንሸራተትና በወደቁ ዛፎች ተቀብረው፣ ጀልባዎች ከባህር ዳርቻው ርቀው በየብስ ላይ ተሰባብረው ወድቀዋል። ቤቶች ፈራርሰዋል። ሆስፒታሎችና ትምህርት ቤቶች የአደጋው ሰለባ ሆነዋል። ከግማሽ ሚሊዮን በላይ ሰዎች ያለ ኤሌክትሪክ ኃይል ቀርተዋል። በተጎዳችው ሀገራቸውና ልቡ በተሰበረው ሕዝብ ፊት ቆመው ጠቅላይ ሚኒስትር አንድሪ ሆልነስ ጃማይካን የአደጋ ክልል ብለው አወጁ። የእሳቸው ድምፅ የተረጋጋ ቢሆንም ስሜቱ ከባድና በአየር ሞገዶች ላይ የሚያስተጋባ ነበር። ቀጥለውም እንዲህ ሲሉ ተደመጡ። እንገነባለን፣ ዳግም ከፍ እንላለን። ነገር ግን አውሎ ንፋሱ እቅዱን ግቡ ላይ ሳያደርስ የሚያበቃ አልነበረምና አሁንም ኃይለኛና ፈርጣማ ክንዱን እንዲሁም ኃይሉን እንደያዘ ፊቱን ወደ ሰሜን ምዕራብ ወደ ኩባ ዞረ። በጥቅምት 29 2025 ማለትም ከጃማይካው ጥቃቱ ከአንድ ቀን በኋላ የደሴቲቱን ምስራቃዊ የባህር ዳርቻ በሰዓት 115 ማይል በሚጠጋ ንፋስ መታ። ዝናብ የሃቫናን ታሪካዊ ጎዳናዎች ደበደበ። እንደ ህንፃ ከፍ ያለው ማዕበል በታዋቂው ማሌኮን የባህር ግድግዳ ላይ ተጋጭቶ መኪናዎችና እንዲሁም የንግድ ስፍራዎችን ጠራርጎ ወሰደ። የኩባ ባለስልጣናት ከ200,000 በላይ ነዋሪዎችን በፍጥነት አስወጡ። ዓለም በሙሉ ካሪቢያን የተፈጥሮን ሙሉ ቁጣ ለብቻዋ ስትጋፈጥ በሐዘንና በፍርሃት ተመለከተ። በጃማይካም ሆነ በኩባ በሰው ሕይወትና በንብረት ላይ የደረሰው ውድመት እጅግ አስከፊና አሳዛኝ ነበር። ቤቶች ፈርሰዋል፣ መንገዶች ተደምስሰዋል፣ በሺዎች የሚቆጠሩ ሰዎች ተፈናቅለዋል። ሆኖም በዚህ ሁሉ ጥፋት መካከል ውብ ነገር መታየት ጀመረ። በጃማይካ በጎ ፈቃደኞች እርስ በርስ ተያይዘው በጎርፏ የተጥለቀለቁትን ለማዳን ሰብአዊ እጃቸውን ዘረጉ። በኩባ ከዚህ በፊት ተገናኝተው የማያውቁ ወይም የማይተዋወቁ ቤተሰቦች ምግብ፣ ብርድ ልብስና ተስፋን ተካፈሉ። ከጥፋት ውስጥ አንድነት ብቅ አለ። በመጨረሻም በዓለም ዙሪያ የዜና አውታሮች እየተቀባበሉ ተመሳሳይ የሚያስፈሩ ምስሎችን አካፈሉ። የተሰባበሩ ቤቶች፣ የተነቃቀሉ ዛፎች፣ የጎርፍ አደጋ የደረሰባቸው ሆስፒታሎችና ትምህርት ቤቶች። ነገር ግን ለካሪቢያን ሕዝብ መልእክቱ ስለ አደጋ አልነበረም፣ ስለ ቆራጥነትና ዳግም መልሶ ስለ መገንባት ነበረ። በኪሳራ መካከል ዳግም ለመገንባት፣ በጥፋት ወደ ኋላ በቀረው አፈር ውስጥ የተስፋ ዘር ለመትከል መረቁ።